ጥምቀት የእግዚአብሔር እንጂ የሰው ስራ አይደለም። ማመናችን የኢየሱስ ክርስቶስን ስቅለት አልሰራውም። በክርስቶስ ኢየሱስ ስም ሶፍት መብላት፣ የሰው ላብ መጠጣት፣ የሰው እጣቢ መጠጣት፣ እራፊ ጨርቅ ለፈውስ መግዛት፣ የአንድ ጠንቋይ ግለሰብ ፎቶ የተለጠፈበትን ጉዳይ ለፈውስ ብሎ እየገዙ በቤት በስራ በሰውነት ላይ ማርከፍከፍ፣ እንደዚህ ያለውን ዊችክራፍት፣ እንደዚህ ያለውን የጥንቆላ ልምምድ ወንጌል ብለን በፍጥነት መጥራት መጀመራችን በጣም የሚደንቅ ነገር ነው። በሕጉ መጽደቅ የሚፈልጉ ሁሉ ከጸጋው ውጭ ናቸው። ይህ ደግሞ ለልዩ ወንጌል በር የሚከፍት ነው፣ ወይም ደግሞ ልዩ ወንጌል ነው ራሱ። በነገራችን ላይ የኢትዮጵያ ወንጌላዊ ክርስትና ታሪክም ከዚህ የተለየ አይደለም። ገና በቅጡ 100 ዓመት ሳይሞላን ያረጀ ነው። ገና ጉልምስናን ሳኔ እንደተወለድን ያረጀ ክርስትና ቢኖር የኢትዮጵያ ወንጌላዊ ክርስትና። እሺ ቅዱሳን እንደምናላችሁ፣ ጸጋና ሰላም ይብዛላችሁ። ይሄ ከኤልፒዳ ፖድካስት የተዘጋጀ ወደ እናንተ የሚቀርበው የቅዱሳት መጽሐፍት ጥናት ጊዜ ነው። እንደተለመደው የገላትያ መልእክት ጀምረናል። ከዚህ በፊት ገላትያ መልእክት ምዕራፍ 1 ከቁጥር 1 እስከ 5 ያለውን አጥንተናል። ዛሬ ደግሞ ከቁጥር 6 እስከ 10 ያለውን እናጠናለን። አብራችሁን ቆዩ። እንደተለመደው ቅዱሳት መጽሐፍት ሲጠኑ ክፍሉን ከማንበብ መጀመር በጣም አስፈላጊ ነው። እኛም ሁልጊዜ እንደምናደርገው ክፍሉን በአዲሱ ያስኩት አዲሱ መደበኛ ትርጉም ነው። በአዲሱ መደበኛ ትርጉም በማንበብ እጀምራለሁ። የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከቁጥር 6 እስከ 10 ያለውን እንደዚህ አነባለሁ። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲህ ፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደናግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁን ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርሁ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር ይላል። ይህንን ክፍል በበለጠ ጥልቀት ለመረዳት ክፍሉን የተለያዩ ቢያንስ 3 ቦታዎች ከፍለን ማጥናት እንችላለን። ለምሳሌ ቁጥር 6 እና ቁጥር 7 ግማሹን፣ ወይም እናንተ ቁጥር 6 እና ቁጥር 7 ሀ ብላችሁ መክፈል ትችላላችሁ። በዚህ ክፍል ውስጥ ሐዋርያው ጳውሎስ ቢያንስ 3 የተለያዩ ነገሮችን ያወራል። አንደኛው የመደነቁን ጥልቀት ወይም የሐዋርያው ጳውሎስን መደነቅ፣ በጉዳዩ በተፈጠረው ነገር እጅግ መደነቁን እንመለከታለን። ሌላኛው ነገር ደግሞ የሐሰት ትምህርት ወይም የሐሰት ወንጌል፣ የሐሰት አስተምህሮ ኔቸሩ ወይም ባህሪው ምን እንደሆነ በዚህ ውስጥ መመልከት እንችላለን። እርሱም ልዩ ነው፣ ወይም ደግሞ በጸጋ ሰዎችን ወደ እግዚአብሔር ከጠራው ወንጌል ሊለይ የሚጣጣር እንደሆነ ባህሪውን እዚህ ውስጥ እንመለከታለን። ሌላኛው እዚህ ውስጥ አንድ ፎከስ ማድረግ ያለብን ነገር አለ። እሱም በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ነው የሚለው። የመጣችሁበት አይልም፣ ወይም ደግሞ እናንተ አምናችሁ የገባችሁበት ሳይሆን የጠራችሁበት። ይሄ የዳንበትን ድነት አስመልክቶ አመጣጣችንን ቁልጭ አድርጎ የሚያሳይ ነው። በዚህ ውስጥ ደግሞ ወንጌል ሚላል፣ ልዩ ወንጌል ሚላል፣ ሌላ ወንጌል ሚላል። እነዚህን ሌላ ልዩ የሚሉትን ቃላት ሳይቀር ፈተን መመልከት አለብን። ቁጥር 6 እና 7 ግማሹን። ከዛ ደግሞ ከቁጥር 7 ግማሽ ወይም ከቁጥር 7 እስከ 9 ያለውን ለብቻ መመልከት እንችላለን። ከዛ ቁጥር 10ን ደግሞ ለብቻው መመልከት እንችላለን። ከቁጥር 7 ወይም ቢ እናንተ እንደፈለጋችሁት መክፈል ትችላላችሁ። እስከ 9 ባለው ውስጥ ደግሞ እነዚህ ሰዎች ወይም ችግር የፈጠሩ ሰዎችን
እንመለከታለን። ከዛ በኋላ የተፈጠረውን ችግር ማብራሪያ ደግሞ ጳውሎስ እንዴት እንደተፈጠረ እንመለከታለን። ከዛ ሐዋርያዊ የሆነ ጀጅመንት ወይም ሐዋርያዊ የሆነ አናቴማ ሲያወርድባቸው እንመለከታለን። ከዛ በኋላ የእውነትን ኔቸር ወይም ደግሞ እውነት በምን ያክል ጥንካሬ መሰበክ እንዳለባት የስብከቱን ባህሪ ሳይቀር ከዚህ ክፍል መመልከት እንችላለን። ከቁጥር 7 እስከ ቁጥር 9 ያለውም ማለት ነው። ከዛ በቁጥር 10 ውስጥ ደግሞ እነዚህ ሐዋርያት ከዚህ በፊት መግቢያችን ላይ እንደተነጋገር ነው እነዚህ ሐሰተኞች ሐዋርያው ጳውሎስን ከሚከሱባቸው ነገሮች አንደኛ የበጉ ሐዋርያ አይደለም ወይም ኦቶሪቴቲቭ የሆነ ሐዋርያ አይደለም፣ የሚሰብከውም ወንጌል ሌጂቲሜት አይደለም የሚል ነው። ለዚህ አኪዩዜሽን የተሰጠ መልስ አለ። ከዛ በኋላ እግዚአብሔርን መፍራትና ሰዎችን መፍራት የሚል ሁለት ተነጻጻሪ ነገሮች በዛ ውስጥ ተቀምጠዋል። ከዛ በኋላ የሐዋርያው ጳውሎስ ትክክለኛ ባርነት ለማን እንደሆነ በዛ ውስጥ የሚያሳይ ነገር አለ። በዚህ መንገድ ከፍለን ቁጥር 6 እና ቁጥር 7 ሀ ከዛ ቁጥር 7 ቢ ጀምሮ እስከ ቁጥር ወይም ቁጥር 7 ለ ብለን ከዛ እስከ ቁጥር 9 ከዛ 10ን ደግሞ ለብቻው መመልከት እንችላለን። ዛሬ ግን በዋናነት ትኩረት አድርገን የምንመለከተው ከቁጥር 6 እስከ 10 ባለው ውስጥ ጳውሎስ እየተናገረ ያለው ከኢየሩሳሌም ወርደው በገላትያ አውራጃ ሐሰተኛውን ወንጌል የሚያስፋፉ ሰዎች የሚያስፋፉበት አንዱ መንገድ ልዩ የሆነ ወንጌል፣ ሌላ የሆነ ወንጌል በመስበክ ነው ስለሚል ይሄንን ወንጌል የሚለውን ቃል ተከትለን ይሄንን ክፍል ለማጥናት እንሞክራለን። እንግዲህ እንደምታውቁት ሐዋርያው ጳውሎስ የገላትያ መልእክቱን እንደጀመረ ያሳሰበውንና ያስገረመውን ነገር በዚህ ክፍል ሲናገር ትመለከታላችሁ። በዚህም በምን እንደተገረመም ግልጽ ያደርጋል። የተገረምኩበትም በዚህ ምክንያት ነው ይላል። በዋናነት ግን የመገረሙን ጉዳይ አስመልክቶ ሲናገር በፍጥነት ወደ ልዩ ወንጌል ፊታቸውን በማዞራቸው ቁጥር 6 ላይ እንደምንመለከተው እጅግ የተገረመ ሲሆን፣ በሌላ በኩል ደግሞ እግዚአብሔርን ወንጌል በሚያጣምሙ ሐሰተኞች መናወጣቸውም ደግሞ አሳስቦታል። ቁጥር 7 ላይ ይህንን መመልከት ትችላላችሁ። እንደ ሐዋርያ ሐሰተኞቹ ወደ ገላትያ አውራጃ በመምጣታቸው እና ደግሞ ሰዎች ያንን ሰምተው ጤናማውን ወንጌል ትተው ወደ ሐሰተኛው ወንጌል በመጡበት ፍጥነትና በሐሰተኞቹ ስብከት በመወሰዳቸው በጣም ደንቆታል። እንደገና ይሄ ወንጌል እያመጣ ያለውን ዳሜጅ ደግሞ አስቦ እንደ ሐዋርያ አሳስቦታል። ይህንንም አልደበቀም። በዚህ ጽሑፍ ውስጥ ስሜቱንም መመልከት እንችላለን። የእግዚአብሔርን ወንጌል ከልዩ ወንጌል ለይቶ ማወቅ ለክርስቲያኖች የምርጫ ጉዳይ አይደለም። ምክንያቱም ልዩ ወንጌል መቀበል መረገም ነው። በዚህ ክፍል አውድ ከቁጥር 8 እስከ 9 ያለውን ብትመለከቱ አናቴማ ሚል ወይም ለተንቤ ከርስድ ሚል ወይም አናቴማ የሚለው ቃል ከእግዚአብሔር የፍርድ ዙፋን ፊት ወይም ከእግዚአብሔር ፍርድ በታች እንደ መቀመጥ ወይም ከእግዚአብሔር ፍርድ በታች ከሚንበለበል የእግዚአብሔር ፍርድ ወንበር ላይ ያለምንም መሸፈኛ ያለምንም ኤክስኪውዝ ተቀምጦ የእግዚአብሔር ፍርድ ይረፍበት እንደማለት ነው። በጣም ጠንካራ ቃል ነው። ስለዚህ ክርስቲያኖች ሐሰተኛውን ወንጌል ከጤናማው ወንጌል ለይተው አውቀው ያንን ላለመቀበል ማቹር ማድረጋቸው የምርጫ ጉዳይ አይደለም። ይህ ብቻ ሳይሆን ለእውነተኛው ለእግዚአብሔር ወንጌል አለመታዘዝ በራሱ ደግሞ ፍርድ እንዳለው መጽሐፍ ቅዱስ ያስተምረናል። ለምሳሌ ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 7ን መመልከት እንችላለን። መከራን ለተቀበላችሁት ለእናንተም ሆነ ለእኛ ደግሞ እረፍት ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው። በዚያ ጊዜ እግዚአብሔርን የማያውቁትንና ለጌታችንም ለኢየሱስ ወንጌል የማይታዘዙትን ይበቀላል ይላል። እሱ ብቻ ሳይሆን አንደኛ ጴጥሮስ ምዕራፍ 4 ከቁጥር 17ንም መመልከት እንችላለን። ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷልና እንግዲህ ፍርድ የሚጀምረው በእኛ ከሆነ ለእግዚአብሔር ወንጌል የማይታዘዙ ሰዎች መጨረሻቸው ምን ይሆን ይላል። ለእግዚአብሔር ወንጌል መታዘዝም
የእግዚአብሔርን ወንጌል ተቀብሎ ከመበረዝ መጠበቅም የአንድ ክርስቲያን ኃላፊነት ነው። በእርግጥ የእግዚአብሔርን ወንጌል አለመቀበል በእግዚአብሔር ፍርድ መጎብኘትን የሚያስከትለው በኢየሱስ ክርስቶስ አምኖ ላልዳነ ሰው ነው። እዚህ ላይ ምንም ብላክ ኤንድ ዋይት ከዚህ በፊት ተነጋግረናል። ነገር ግን በኢየሱስ ክርስቶስ ወንጌል አምኖ የዳነ ሰውና ክርስቲያን የሆነ ሰው በእውነትም የጸደቀ ሰው በቅድስና ሕይወቱ ሲኖር ይህንን ያመነበትንና የተከተለውን ጤናማውን ወንጌል የሚበርዝ ሐሰተኛ ወንጌል በሚመጣበት ጊዜ ያንን ዲፌንድ የማድረግ ክርስቲያናዊ ኃላፊነት ወይም ግዴታ አለበት። ነገር ግን ወንጌል ራሱ ምንድን ነው ብሎ መለየት ወይም ደግሞ መጠየቅ መንፈሳዊነት ነው። ምክንያቱም በዚህ ዘመን በርከት ያሉ ወንጌሎች አየር ላይ ስላሉ ብዙዎች አንዳንድ የየራሳቸውን ወንጌል ኢንቨንት እስከ ማድረግ ደርሰዋል። ሰዎች በግላቸው ደስ የሚላቸውን ስም እየለጠፉ ደስ የሚላቸውን ነገር እያደረጉ ያንን ወንጌል ነው ማለት ስለጀመሩ ወንጌል ራሱ ምንድን ነው ብሎ መጠየቅ መንፈሳዊነት ነው። ሁላችንም እንደምናውቀው የቃሉ ትርጉም ወንጌል የሚለው ቃል ኢዩአንጌሊዮን ከሚል ቃል የመጣ ነው። ቃሉ ከሁለት የግሪክ ቃላት ተጣምሮ የተሰራ ነው። ኢዩ ማለት መልካም ማለት ሲሆን አንጌሊዮን ወይም ደግሞ አጌሊዮን ማለት ደግሞ ዜና ማለት ነው። ስለዚህ ቃሎቹ ሲጣመሩ መልካም ዜና፣ የምስራች ማለት ሊሆን ይችላል። ሐዋርያው ጳውሎስም በዚህ ክፍል የተጠቀመው ይህንን ቃል ስለሆነ ቃሉ በጥቅሉ የምስራች ወይም ደግሞ መልካም ዜና ማለት ሊሆን ይችላል። በቅዱሳት መጽሐፍት ውስጥ ግን ወይም ደግሞ ሐዋርያው ጳውሎስ ይህንን ገላትያን መልእክት የጻፈልን እሱ ስለሆነ ሐዋርያው ጳውሎስ ለእርሱ ወንጌል ምንድን ነው ወይም ደግሞ ሐዋርያው ጳውሎስ ወንጌል ሲል ምን ማለቱ ነው ብለን መጠየቅ አለብን። ምክንያቱም ጸሐፊው የጻፈበትን ኢንቴንሽን ካላገኘን የመልእክቱን ዋና ይዘት ጭብጥ ልናገኘው አንችልም። ስለዚህ ለሐዋርያው ጳውሎስ ወንጌል ምንድን ነው ብለን ብንጠይቅ ሐዋርያው ጳውሎስ ሮሜ ምዕራፍ 1 ከቁጥር 1 እስከ 5 ባለው ውስጥ ይህንን ይነግረናል። ለምሳሌ ሮሜ ምዕራፍ 1 ከቁጥር 1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይልና ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። በዚህ ክፍል በሮሜ ማለት ነው ሐዋርያው ጳውሎስ የተጠራለትን ወንጌል ለማብራራት የሄደበት ርቀት እጅግ በጣም የሚደንቅ ነው። ይህንንም ወንጌል ለእግዚአብሔር ወንጌል ተለየ በማለት የተጠራለት ወንጌል ባለቤት እንዳለው እና ባለቤቱ ደግሞ እግዚአብሔር እንደሆነ በዚህ ክፍል ይነግረኛል። እሱ ብቻ አይደለም። በዚህ ብቻ ሳያበቃ የዚህን ወንጌል አመጣጥ እንዲሁም የተገለጠበትን መንገድ ጭምር ይጠቁማል። በዚህም ሳያበቃ በመጨረሻም ይህንን ወንጌል በስም ይጠራዋል ማለት ነው። ግን ሐዋርያው ጳውሎስ የሚሰብከውን ወንጌል አስመልክቶ ለማብራራት ይህንን ያክል ርቀት ለመሄድ ምን አነሳሰው? ለምንስ በዚህ ልክ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። በሮም የነበሩ ቅዱሳን ሐዋርያው ጳውሎስ የተለየው ለእግዚአብሔር ወንጌል ነው ወይም ለእግዚአብሔር የምስራች ነው ወይም ለእግዚአብሔር መልካም ዜና ነው ብለው ይቀበላሉ ብሎ ለምን አልተወም ብለን ደግሞ መጠየቅ አለብን። እርሱም እያለ ስለ ኢየሱስ ክርስቶስ፣ ስለ እሱ ሞት፣ ስለ እሱ ትንሣኤ፣ ስለ እሱ የምድር ምልልስ፣ ስለ እሱ ትንቢት፣ ስለ እሱ ፍጻሜ፣ ስለ እሱ ዳግም መምጣት፣ ስለ እሱ ሥራ፣ አሁን እሱ ስላለበት ወንጌል በቀጥታ እና በተዘዋዋሪ ከኢየሱስ ክርስቶስና ከመስቀሉ ጋር የተገናኘ ነው ያለበት ምክንያት ምንድን ነው ብለን ልንጠይቅ ይገባል። በወቅቱ ይህ መልእክት የሚላክላቸው የሮም ሰዎች አንድ ወንጌል ብቻ አይደለም የሚያውቁት። አሁን እኛ ቃሉን በምንጠቀምበት አውድ ወንጌል የሚለውን ነገር ከቅዱሳት መጻሕፍት ወይም ከመንፈሳዊ ነገር ጋር ብቻ አያይዘው አይተረጉሙም። ለሮም ሰዎች ወንጌል ብዙ ትርጉም አለ። ወይም ደግሞ በሮም ምድር በጣም ብዙ ወንጌሎች አሉ፣ ወይም ደግሞ በጣም ብዙ መልካም ዜናዎች አሉ። ለሮም ሰዎች ወንጌል ወይም መልካም ዜና ወይም የምስራች ብርቅ አይደለም። ምክንያቱም እንደ ሮም ከተማ ነዋሪዎች በየዕለቱ በጣም ብዙ መልካም ዜናዎች ወይም በጣም ብዙ የምስራቾች ይሰማሉ። ለምሳሌ ንጉሱ ወንድ ልጅ ከወለደና አልጋ ወራሽ ካገኘ፣ ልዑል ካገኘ የቤተ መንግስቱ ለፋፊ ወጥቶ ለሕዝቡ መልካም ዜና የምስራች እነግራችኋለሁና ንጉሳችን ወንድ ልጅ ወልዷል፣ እንኳን ደስ ያላችሁ፣ ተተኪ አግኝተናል ብሎ ያውጃል። ይሄ ብቻ አይደለም። የሮም ወታደር በደም የተገነባች መንግስት ስለሆነች ሮም
ሄዶ ኮንከር አድርጎ አካባቢው ላይም በሩቅም ያለን ጠላት አሸንፎ የሆነ ግዛት ሲመሰርት ወይም ጦራቸው ሲያሸንፍ ወሬ ነጋሪ መጥቶ በከተማው በሮም ላሉት ዜጎች እንኳን ደስ ያላችሁ ጦራችን ድል ተቀዳጀ ብሎ ይናገራል። ይሄ ብቻ አይደለም። ምናልባትም ህዝቡ ያኮረፈ ከመሰለው ነገስታቱ ለህዝቡ አንዳንድ ስጦታዎች ይሰጣሉ። አንዳንድ ጊዜ ነፃ ዳቦ ሁላ ያድላሉ። በኮሎሴም ሰብስቦ ትርኢት ያሳያሉ። ስለዚህ እነዚህ ሁሉ ነገሮች ለነሱ መልካም ዜና ናቸው። ስለዚህ ጳውሎስ መልካም ዜና ወይም የእግዚአብሔር ወንጌል ብሎ ብቻ ቢጽፍ ኖሮ ወይም ደግሞ እኔ የተለየሁት ወንጌል ለመስበክ ነው ብቻ ብሎ በሌጣው ቢጽፍ ኖሮ የሮም ሰዎች ወንጌል የሚለው ቃል በርካታ የሆነ ፋሚሊያሪቲ ስላላቸው ከዛ ጋር ወስደው ሊቀላቅሉበት ወይም ደግሞ ሊበርዙበት ይችላል። ለዚህ ነው ጳውሎስ አይ እኔ የተለየሁት ለእግዚአብሔር ወንጌል ነው። እሱ ብቻ አይደለም፣ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ የተሰጠው ነው። እሱ ብቻ አይደለም፣ ከሙታን መነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ነው። በስጋ ደግሞ ከዳዊት ዘር ስለተወለደ ነው። እሱም አልገባችሁም? ስለ ኢየሱስ ነው፣ ስለ ኢየሱስ ክርስቶስ ነው። እኔ የምሰብከው ወንጌል ኢየሱስ ክርስቶስን እና መስቀሉን ስራውን እና የድነት ስራውን የተመለከተ ነው ብሎ ሰዎቹ ወንጌሉን ከሌላ ምድራዊ ጉዳይ ጋር ከመብላት፣ ከመጠጣት፣ ከመዝናናት፣ ከመደሰት፣ ከስጋዊ ምኞት፣ ከስጋዊ ደስታና ተድላ ጋር እንዳይደባልቁበት ወንጌሉን ክሊር አርጎ ግልጽ አርጎ ያስቀምጥላቸዋል ማለት ነው። ስለዚህ ሐዋርያው ጳውሎስ የሚሰብከው የእግዚአብሔርን ወንጌል ነው። እርሱ ለሮሜ ሰዎች የእግዚአብሔርን ወንጌል ሰብኮ ለገላትያ ሰዎች ደግሞ የራሱን ወንጌል አይሰብክም። ለሮሜ ሰዎች በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ስለተሰጠው ስለ ኢየሱስ ሰብኮ ለገላትያ ሰዎች ደግሞ ሌላ ወንጌል አይሰብክላቸውም። ስለዚህ በዚህ ክፍል ውስጥም በጸጋው እናንተን ወደ ራሱ ከጠራችሁ ከእርሱ ተለይታችሁ ወደ ልዩ ወንጌል እንዴት ትሄዳላችሁ? እኔ በዚህ በጣም ተገርሜያለሁ ሲልም የትኛውን ወንጌል እያለ ነው? ስለ ኢየሱስ ክርስቶስ የሆነ በክርስቶስ ጸጋ ነው የሚለው። ለዛ ነው በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲህ ፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። ወንጌል የቃሉ ትርጉም መልካም ዜና ወይም ደግሞ የምስራች ማለት ነው። ነገር ግን መልካም ዜና ሁሉ የእግዚአብሔር ወንጌል አይደለም ማለት ነው። መጽሐፍ ቅዱሳዊ ወንጌል የእግዚአብሔር ነው፣ ባለቤት አለው። ስለ ኢየሱስ የሆነ ነው፣ ኦብጀክት አለው። መጽሐፍ ቅዱሳዊ ወንጌል ውስጥ የራሳችንን ስጋዊ ምኞት እየጠቀጠቅን ወንጌል ብለን ልንጠራው አንችልም። ባለቤት አለው እና ኦብጀክት አለው፣ ኢየሱስ ይባል። ነገር ግን ሐሰተኞችና ደጋፊዎቻቸው ይህንን እውነት በምድራዊ ስጋዊ መልካም ዜናዎች የምስራቾች ለመቀየር ሲጥሩ በእኛ ዘመን እንመለከታለን። ለምሳሌ በእኛ ሀገርም በተለያዩ ዓለማት ክፍልም ሐሰተኞች ወንጌልን አቀጣጥነው ሰው መሶብ ውስጥ አስገብተዋል፣ ሰው ኪስ ውስጥ አስገብተዋል፣ ሰው ባንክ አካውንት ውስጥ አስገብተዋል። በጣም በሚያሳዝን ሁኔታ ወንጌል ከአንድ ሀገር ወደ አንድ ሀገር የመሄጃ ቪዛም ሆኗል። አንዳንድ የኢትዮጵያ ወንጌላውያን አማኞች አገልጋዮች እንደሚሉት ዊች ክራፍትም ተጀምሯል መድረክ ላይ በወንጌል ስም ማለት እንኳን ደስ ያላችሁ፣ ዛሬ የሆነ ነገራችሁ እንደዚህ ሆነላችሁ፣ እንደዚህ ነገራችሁ እንደዚህ ተሰበረላችሁ፣ ይሄን ብታደርጉ ይሄን ታገኛላችሁ የሚል የሰውን ምኞት የሰውን ፍላጎት የተንጠለጠለ ስብከት አለ። የሰዎችን ስጋዊ ምኞት ታኮ ከምድር ጋር ሰውን የሚያጣብቅ ባለቤቱ ስጋ የሆነ አንዳንዱ ጋር ባለቤቱ አጋንንት የሆነ በፍጹም ከቅዱሳት መጻሕፍት አስተምህሮ ጋር የሚጣረስ ምድራዊ ወንጌል ብዙ ነው። ጳውሎስ የሚሰብከው ግን የእግዚአብሔርን ወንጌል ነው። ከዚህ ወንጌል ነው ስለ ኢየሱስ ከሆነው ወንጌል ተለይታችሁ በፍጥነት ወደ ልዩ ወንጌል ሄትሮስ ወደሆነ ወንጌል መሄዳችሁ ደንቆኛል ነው የሚለው። እንግዲህ የበጉ ሐዋርያት በዘመናቸው እነዚህን ሐሰተኞች በጽኑ የተቃወሙ ነበሩ። እንደውም የአዲስ ኪዳን መጽሐፍት አብዛኛው ሐሰተኞችና ትምህርታቸውን ለመቃወም የተጻፈ ነው። ብዙ ምሁራን እንደሚሉት በጣም ታግለዋል እና ደግሞ መንጋውን ከእንደዚህ አይነት መበረዝ ለመጠበቅ አብያተ ክርስቲያናትን አስጠንቅቀዋል።
ዛሬም ቢሆን በዘመናችን የእግዚአብሔርን ወንጌል የሚያጣምሙትን በቅዱሳት መጽሐፍት መነጽር አጥርተን መመልከትና መቃወም አለብን። በስምም በተግባርም እየጠራናቸው ለመንጋው ለሚከተለን ሕዝብ በተለይ ሜንላይኑ ቸርች በዚህ ጉዳይ ዕቅበተ እምነት ላይ ስራ እየሰሩ የቅዱሳት መጽሐፍ ጤናማ አስተምህሮን ፕሪዘርቭ ለማድረግ ክላሪፋይ ለማድረግ ለሰዎች ግልጽ ለማድረግ ሐሰተኞችን በባህሪያቸው በአስተምህሯቸው ለይቶ ለመቃወም ጥረት የሚያደርጉትን ማሳደድ ትተን ሐሰተኞቹን በስም እየጠራን ልንቃወም። እነዚህ እኮ ሐሰተኞች ናቸው፣ የሚሰብኩት ወንጌል ሄትሮስ ነው፣ ሌላ ወንጌል ነው የሚሰብኩት፣ የሚጋጭ ወንጌል ነው። በነገራችን ላይ እዚህ ክፍል በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ይልና እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። ወደ ተለየ የሚለው የመጀመሪያው ቦታ ላይ የገባው የግሪክ ቃል ሄትሮስ የሚል ሄትሮስ ማለት ጫካ ለገባ አማጺ ከዋናው መንግስት ተነጥሎ ጫካ ገብቶ ነፍጥ አንግቦ ዋናውን መንግስት የሚቃወምን አንድን አካል ለመግለጽ የሚል ይሄ ተጻራሪ የሆነን አካል ለመግለጽ የገባ ቃል ነው። የተለየ ወንጌል ነው። ጠላት የሆነ ወንጌል ነው። እውነተኛውን ወንጌል የሚቃወም ነው። እውነተኛውን ወንጌል አታክ የሚያደርግ ወንጌል ነው። ሄትሮስ ነው። ወደዚህ ወንጌል ፈጥናችሁ መዞራችሁ ደንቆኛል ይልና እንደ እውነቱ ከሆነ ሌላ ወንጌል የለም ነው የሚለው። ሌላ ወንጌል የለም። እዚህ ጋር የገባው ቃል ደግሞ አሎስ ነው። ምን ማለት ነው? ተመሳሳይ የሆነ ከጤናማው ጋር ተመሳሳይ የሆነ ሌላ ወንጌል የለም። አንድ ነው ወንጌሉ፣ እርሱም ስለ ኢየሱስ ክርስቶስ የሆነ ነው። እናንተ ግን አደገኛ ወደሆነ ሌላ ወደሆነ ወንጌል ነው ፈጥናችሁ እየሄዳችሁ ያለው። ስለዚህ በዚህ ተግባራችሁ በጣም ደንቆኛል ነው የሚለው። በነገራችን ላይ የኢትዮጵያ ወንጌላዊ ክርስትና ታሪክም ከዚህ የተለየ አይደለም። ገና በቅጡ 100 ዓመት ሳይሞላን ያረጀ ነው። ገና ጉልምስናን ሳኔ እንደተወለድን ያረጀ ክርስትና ቢኖር የኢትዮጵያ ወንጌላዊ ክርስትና። እንደዚህ ባለ ፍጥነት ፈጥነን እንዴት እንደዚህ አይነት ዝቅጠት ውስጥ እንደገባን እኔ ራሴ ደንቆኛል። በክርስቶስ ኢየሱስ ስም ሶፍት መብላት፣ የሰው ላብ መጠጣት፣ የሰው እጣቢ መጠጣት፣ እራፊ ጨርቅ ለፈውስ መግዛት፣ የአንድ ጠንቋይ ግለሰብ ፎቶ የተለጠፈበትን ጉዳይ ለፈውስ ብሎ እየገዙ በቤት በስራ በሰውነት ላይ ማርከፍከፍ፣ እንደዚህ ያለውን ዊችክራፍት፣ እንደዚህ ያለውን የጥንቆላ ልምምድ ወንጌል ብለን በፍጥነት መጥራት መጀመራችን በጣም የሚደንቅ ነገር ነው። መቼም ይሄንን ሕሊና ያለው ሰው አይደለም ቅዱሳት መጽሐፍትን አንብቦ ጤናማውን ወንጌል የተረዳ ሰው ይቅርና አንድ ሕሊና ያለው ሎጂካል አሳቢ እንኳን እየሆነ ያለውን ዝቅጠት ተመልክቶ ወንጌሉን የማይጠየፍበት ምንም ምክንያት የለም። ያኛውን ሄትሮስ የሆነውን ወንጌል ስለ ስጋ ስለ ሰው ብቻ የሆነውን ወንጌል 2 ሰዓት 3 ሰዓት 4 ሰዓት ቁጭ ብላችሁ ስለ ራሳችሁ፣ ስለ ቤታችሁ፣ ስለ ቢዝነሳችሁ፣ ስለ ጎረቤቶቻችሁ፣ ስለ ስልካችሁ እንደዚህ ስላሉ ተልካሻ ጉዳዮች ብቻ ሰምታችሁ ስለምትመጡበት ስለዛ ወንጌል ነው እየተናገርኩ ያለሁት። ወደዚህ ወንጌል ፈጥናችሁ መሄዳችሁ ደንቆኛል ብሎ ጳውሎስ ስሜቱን ሐሳቡን ሲያጋራ እንመለከታለን። ነገር ግን ቢያንስ 4 ትልልቅ የሚባሉትን በዚህ ጉዳይ ላይ በወንጌል ጉዳይ እንደው ፈርጃ ሲይዘን ደርዛ ሲይዘን ኮንስትራክት አድርገን ለመማር የተሳሳቱ ወንጌላትን ስም እየሰጠን እንማማር ከተባለ አንደኛው እምነት ሲደመር ሕግ የሆነ ወንጌል ነው። ሐዋርያው ጳውሎስ በዚህ ክፍልም እየተናገረ ያለው እሱ ነው። ምክንያቱም እነዚህ የገላትያ ሐሰተኞች ኢየሱስ ክርስቶስን አውቶማቲካሊ ሪጀክት አድርጉት እያሉ አልነበረም። እነሱ ምን ኢየሱስም ይጠቅማል፣ ልክ ነው፣ ኢየሱስንም ያዙ። ነገር ግን እዛ ላይ የሙሴን ሕግ መጠበቅ ደግሞ አስፈላጊ ነው። ኢየሱስ ክርስቶስ ሲደመር የሙሴ ሕግ ወይም በዋናነት ደግሞ መገረዝ አስፈላጊ ነው። ወይም ደግሞ ይሁዲ መሆን በኢየሱስ ክርስቶስ ከማመን ጋር ተደባልቆ ነው ሊያድናችሁ የሚችለው የሚል እምነት ሲደመር ሕግ የሆነ በኢየሱስ ክርስቶስ ማመን ፕላስ የሕግ ስራን ደግሞ መስራት ወይም ደግሞ ሕግን መፈጸም ወይም ደግሞ በዋናነት መገረዝ ያስፈልጋል የሚል ወንጌል ነው። በነገራችን ላይ በጣም ብዙ ሰዎች በሐሰተኞች መድረክ የሚሳሳቱበት አንዱ ምክንያት ሐሰተኞቹ መድረክ ላይ ስም ይጠራሉ። ኢየሱስ፣ እግዚአብሔር፣ ኤልያስ፣ ሙሴ ብሎ ኮመን የሚያደርጉንን ነገር ከቅዱሳት መጽሐፍት እያወጡ መንፈስ ቅዱስ ኃይል ምናምን ስለሚሉ አብዛኛው ክርስቲያን ደግሞ ከጮክበት ስሜታዊ ከሆንክ መጣ ሄደ ምናምን ብለ ካስፈራራው በሙዚቃ በምናምን ብዙ ሰው በማንጫጫት እንትን ካልከው በቃ ይፈራል።
እውነትም መንፈስ፣ ክብር እንደዚያ ያለው ነገር የመጣ ይመስለዋል። ኢየሱስ ይላሉ ሲደመር የሆነ ነገር ይጨምሩበታል። ሐዋርያው ጳውሎስም የጻፈላቸው ሰዎች እንደዚህ ናቸው። ይሄ እምነት ሲደመር ሕግ የሆነ ወንጌል አለ። ይህንን ትንሽ ጠለቅ ብለን ለመመልከት እንሞክር። ይሄኛው ጠማማ ወንጌል ነው። ጳውሎስ በወቅቱ የገጠመው እንደገና ሌሎች ሐዋርያትም በወቅቱ የገጠማቸው ትልቅ ችግር ነው። አንዳንድ አሕዛብ ለመዳንና በእግዚአብሔር ፊት ለመጽደቅ ወይም ደግሞ በእግዚአብሔር ፊት ተቀባይነትን ለማግኘት መገረዝና የሙሴን ሕግ መጠበቅ እንዳለባቸው ያስተምሩ ነበር። በተለይም መገረዝ ላይ ፎከስ አድርጉ። በዚህም ጳውሎስን ጨምሮ የቀሩት የበጎ ሐዋርያት የሰበኩትን ወንጌል ለመበረዝ ደፋ ቀና የሚሉ ናቸው። ምክንያቱም እነሱ የሰበኩት በእምነት በኢየሱስ ክርስቶስ ብቻ መዳን ሲሆን፣ እነዚህ ደግሞ እምነት ሲደመር መገረዝ ሲደመር የሙሴን ሕግ መጠበቅ ስለሚሉ ከተቀሩት የበጎ ሐዋርያት ፕላስ ከጳውሎስ አስተምሮ የተለየ አዲስ ትምህርት ነበር ሲያስተምሩ የነበረው። የዚህ ትምህርት አደገኛነት በወቅቱ ከነበረው የገላትያ ቤተክርስቲያን ወቅታዊ ሁኔታ ጋር ተዳምሮ ለጳውሎስ የጭንቀት ምንጭ ሆነ። ምክንያቱም ሐዋርያው የሚያስጨንቀው የሰበከው የክርስቶስ ወንጌል ሲበረዝ እንጂ የግል ጥቅሙ ሲነካበት ወይም ደግሞ የሚያገኘው አንዳች ጥቅም ሲጎልበት አሊያም ክብሬ ተነካ ብሎ ሲያስብ አይደለም የሚደነቀው የሚጨነቀው። ሐሰተኞች ሰዎች ክሪቲካሊ በቅዱሳት መጻሕፍት ሲተቹት እየተነሳ አንባርቅም ወይም የግል ጥቅሙ ስለቀረበት አይደለም ጳውሎስ ስሜታዊ ሆነው። አንደኛ የገላትያ ቤተክርስቲያን ውስጥ የሰበከው ጤናማ ወንጌል አለ። እሱ ጤናማ ወንጌል እየተበረዘ ነው። በዛ ምክንያት እና በፍጥነቱ በሁኔታው በጣም ነው የተደነቀው። የሙሴ ሕግ ሲደመር ወንጌል ያድናል የሚል መጽሐፍ ቅዱሳዊ ትምህርት የለም። እንደዛ ያለው ትምህርት ስህተት ነው። ይሄ ደግሞ በመጀመሪያው በኢየሩሳሌም ጉባኤ የተወገዘ ነው። በሐዋርያት ሥራ ምዕራፍ 15 ይህንን መመልከት እንችላለን። ስፔሲፊካሊ ከቁጥር 22 ጀምሮ ሄዳችሁ ሐዋርያት ሥራ ምዕራፍ 15 ላይ ይሄ ወንጌል ሲወገዝ ትመለከታላችሁ። ሐሰተኛው ማለት ነው። በዚህኛው መልእክት በተለይ የሐዋርያው ጳውሎስ ወደ ገላትያ ሰዎች መልእክት ውስጥ አሁን በምናጠነው መልእክት ውስጥ ምዕራፍ 5 ከቁጥር 1 እስከ 6 ውስጥ እንደገና ደግሞ በሌሎች የጳውሎስ መልእክቶች ውስጥ ለምሳሌ ሮሜ ምዕራፍ 7 ከቁጥር 7 እስከ 25፣ ቆላሲስ ምዕራፍ 2 ከቁጥር 14 ላይ እምነት ሲደመር የሙሴ ሕግ የሆነ ወንጌል ሲወገዝ እንመለከታለን። ልብ ማለት ያለብን ግን በሕጉ መጽደቅ የሚፈልጉ ሁሉ ከጸጋው ውጭ ናቸው። ይህ ደግሞ ለልዩ ወንጌል በር የሚከፍት ነው፣ ወይም ደግሞ ልዩ ወንጌል ነው ራሱ። ሁለተኛው ደግሞ ከእምነት ውጭ የሆነ ስራ ወንጌል ማለት ከእምነት ውጭ የሆነ ስራ ወንጌል ልትሉት ትችላላችሁ። ይሄ ማለት ግን ምን ማለት ነው? ይሄ ወንጌል ቀጥለው ባሉ የቤተ ክርስቲያን ዘመናት ከመጀመሪያው ከጥንት ቤተ ክርስቲያን ቀጥሎ ባሉ የቤተ ክርስቲያን ዘመናት ውስጥ የተከሰተና ብዙዎችን ያሳተ ወንጌል እንደሆነ ከቤተ ክርስቲያን ታሪክ መረዳት እንችላለን። ከዚህም የተነሳ አንዳንዶች ያለ እምነት በጥምቀት ብቻ ወይም የጥምቀትን ስርዓት በመካፈላቸው ብቻ መዳን እንደሚቻል ያስተምሩና ያምኑ ነበር። አንድ ኃጢአተኛ ሰውም ሌላ ምንም ነገር ሳያደርግ በአንድ የጥምቀት ስርዓት በመካፈልና በመጠመቅ ብቻ መዳን እንደሚችል የሚያስተምሩም ነበሩ በታሪክ በቤተክርስቲያን የታሪክ አንጓ ውስጥ። ከዚህ ጋር ተያይዞ አንዳንድ የቤተ ክርስቲያን አባቶችም ጥምቀትን አስመልክቶ ግልጽ ያልሆነ አመለካከት ነበራቸው። በእርግጥ በዚህ ጉዳይ የቤተ ክርስቲያን አባቶች ዘንድ ወጥ የሆነ አመለካከት ባይኖርም አብዛኞቹ ግን በንስሐ መመለስና በኢየሱስ ክርስቶስ ስራ ማመንን ከጥምቀት ስርዓት ለይተው አይመለከቱትም። ወይም ጤናማ የምንላቸው እኛም አባት ብለን ሪፈር የምናደርጋቸው ቤተክርስቲያን አባቶች አብዛኞቹ ኦልሞስት ኦል በሚባል ደረጃ በንስሐ ከኃጢአት መመለስን በኢየሱስ ክርስቶስ ማመን ፕላስ ደግሞ መጠመቅን እነዚህን ነገሮች ነጥለው መጠመቅ ብቻ የሆነ ነገር ማድረግ ብቻ ያድናል የሚል ትምህርት አልነበራቸውም። ከዚህ በተጨማሪ የጨቅላ ሕፃናት ጥምቀት ወይም የዚህ ኢንፋንት ባፕቲዝም ጉዳይም በአንዳንዶች ዘንድ በቀጥታ ከድነት ጋር እየተያያዘ በዘመናት መካከል የቀጠለ የሥነ መለኮት ውይይት ርዕስ ነው። ነገር ግን
መሰረታዊ በሆኑ አስተምህሯዊ ጉዳዮች ላይ ማንለያያቸው በስርዓት የምንለያያቸው ቤተ እምነቶች አሉ። ይሄ ሌላ ርዕስ ስለሆነ እዛ ውስጥ አሁን አልገባም። ነገር ግን ከእምነት ውጭ የሆነ ስራ በመስራት በኢየሱስ ክርስቶስ ከማመን ውጭ ሆነን ለምሳሌ መጠመቅ ሊሆን ይችላል፣ ገንዘብ መስጠት ሊሆን ይችላል፣ በሆነ መንፈሳዊ ጉዞ መሳተፍ ሊሆን ይችላል። በእንደዚህ አይነት ጉዳይ መዳን ይቻላል ብሎ የሚያስተምር ወንጌል ነበር። ይህም የተሳሳተ ወንጌል ነው፣ ወይም ደግሞ በቤተ ክርስቲያን አባቶች እየተወገዘ ወንጌል ነው። ምክንያቱም ማንም ያለ እምነት መዳንና እግዚአብሔርን ማስደሰት አይችልም። ዕብራውያን ምዕራፍ 11 ከቁጥር 6፣ ዮሐንስ ወንጌል ምዕራፍ 8 ከቁጥር 24 እንዲሁም ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ይህንን መመልከት እንችላለን። ሌላው ከኃጢአታችን ንስሐ መግባትና በክርስቶስ ኢየሱስ ማመን የጥምቀት ቅድመ ሁኔታዎች ናቸው። ይህንን የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ እዚያው ሐዋርያት ሥራ ምዕራፍ 8 ከቁጥር 35 እስከ 37 ውስጥ ሄደን መመልከት እንችላለን። መጠመቅ ብቻውን እንደሚያድን ወይም ደግሞ በመጠመቅ ሰዎች መጠመቅን ከፍሎ በእግዚአብሔር ፊት መጽደቅ እንደሚችሉ መጽሐፍ ቅዱስ አያስተምርም። ከኃጢአት መመለስ፣ ንስሐ መግባት፣ በክርስቶስ ኢየሱስ ማመን እንደዚህ ያሉ ፕሪኮንዲሽኖች አሉት። ኢንፋክት መጠመቅ ማለት በውስጥ ያለን እምነት የምናሳይበት፣ በምሳሌ መንገድ የምናውጅበት፣ የምንገልጥበት አንዱ መንገድ እንጂ ራሱን ችሎ ተነጥሎ የድነት ምክንያት ሊሆን የሚችል ስርዓት አይደለም። ሌላኛው ጥምቀት ከእርሱ ጋር ከኢየሱስ ክርስቶስ ጋር መተባበራችንን ከሞቱ ጋር ከትንሣኤው ጋር መተባበራችንን የምናሳይበት ወይም በውስጥ ያለንን እምነት በአደባባይ የምናሳይበት መንገድ እንጂ የድነታችን ከሳች ወይም ደግሞ ፈጣሪ አይደለም። ቆላስይስ ምዕራፍ 2 ከቁጥር 12 ጀምሮ ይህንን መመልከት እንችላለን። ሌላኛው ወንጌል የተሳሳተው ወንጌል እንደውም በብዙዎች ዘንድ በጣም ታዋቂ የሆነ ወንጌል ስራ ብቻ የሆነ ወንጌል። ይሄ ግን ምን ማለት ነው? ስራ ብቻ የሆነ ወንጌል ማለት ምን ማለት ነው ብሎ መጠየቅ ጥሩ ነው። በጣም ብዙ ሰዎች ክርስቲያኖችንም ጨምሮ በህብረተሰቡ ዘንድ ጨዋ የሚባል ባህሪ ያለው ሰው ሁሉ ይድናል የሚል አስተሳሰብ አላቸው። ወይም ደግሞ ጨዋ ሆኖ የተመላለሰ በማህበረሰቡ ዘንድ ጨዋ የሚል መስፈርት ማለት ነው። የከሌ ጨዋ ነው ለማለት ሰው ኮመንሊ የተግባባበትን ነገር ያደረገ ሰው በእግዚአብሔር ዘንድ የተለየ ተቀባይነት እንደሚኖረው ይታሰባል። በተለይ መጥፎ ስራዎቻቸውን ወይም ባህሪያቸውን የሸፈኑላቸው ሰዎች ራሳቸውን እንደሚድኑ ወይም ራሳቸውን ማዳን እንደሚችሉ ያስባሉ። ሌሎችም እንደዚህ አይነት ሰዎች በእግዚአብሔር ፊት እንደሚድኑ ያስባሉ። አባባልም አለ፣ ይሄማ ቀጥታ ሰማይ ነው የሚገባው፣ ንጹህ ሰው ነው፣ የታጠበ ሰው ነው፣ እንደዛ የሚባል አመለካከት አለ። ሌላው በማህበረሰቡ ዘንድ ጥሩ የሚባል ስነ ምግባር ያለው ሰው ለምሳሌ ሃይማኖተኛ የሆነ ሰው ይድናል የሚለውም የህብረተሰባችን ሌላኛው ትልቅ የተሳሳተ አስተሳሰብ ነው። ምክንያቱም ማህበረሰብ መልካም ብሎ በወል ያመነበት አንድ ባህሪ በእግዚአብሔር ዘንድ ጽዩፍ ሊሆን ይችላል። ይህ ብቻ ሲሆን ማንም ስጋ ለባሽ በእግዚአብሔር ዘንድ ያለውን ስፍራ እስኪቀይር ድረስ መልካም ባህሪ ያለው ቢሆን ክርስቶስ በከንቱ ሞተ ልንል ነው። ምክንያቱም ክርስቶስ ኢየሱስን ሳያምን አንድ ሰው በእግዚአብሔር ፊት መልካም ነገር በማድረግ ብቻ መዳን የሚችል ቢሆን ኖሮ ክርስቶስ ኢየሱስ በከንቱ ሞተ ልንል እንችላለን። ምክንያቱም ማንም በእርግጥ ጥንታብሷል በዛ ስለምናምን ማንም ሰው ከእናቱ ማፀን ሲወለድ ጀምሮ ንጹህ አይደለም፣ ኃጢአተኛ ነው። በእግዚአብሔር ፊት የኃጢአት ዘር ተሸክሞ የሚወለድ ነው። ጭራሽ ደግሞ አድጎ ትልቅ ሲሆን ወይም ደግሞ በህይወቱ ሲኖር በሚሰራቸው መልካም ስራዎች እግዚአብሔር ረግቶ እሱን ወደ ድነት ወደ ጸደቁት መንደር ወዳልተኮነኑት መንደር ይቀላቀላቸዋል ማለት ደግሞ ሌላ ያለ እምነት የሆነ ስራ ብቻ ወንጌል ይሆንብናል ማለት ነው። የኛውም ወንጌል የተወገዘ ምክንያቱም አንደኛ በባህሪ በጣም መልካም የምንላቸውና ጥሩ ስነ ምግባር አላቸው ብለን የምናስባቸው ሰዎች ሳይቀር ድነት ያስፈልጋቸዋል። ይሄን ማወቅ አለብን። ለምሳሌ መጽሐፍ ቅዱሳችን ላይ ቆርኔሌዎስ ጥሩ መልካም ስብዕና ያለው ሰው ነበር፣ የሐዋርያት ሥራ ምዕራፍ 10 ላይ የምታውቁት ሰው ማለት። ነገር ግን ድነት ያስፈልገው ነበር። ይህንን የሐዋርያት ሥራ ምዕራፍ 11 ከቁጥር 14 ላይ ሄዳችሁ ማንበብ ትችላል። ቆርኔሌዎስ ምንም መልካም ቢሆን ጥሩ ቢሆን በማህበረሰቡ ዘንድ ሌብል የተደረገው በዛ ቢሆንም ግን ደግሞ ሳልቬሽን ያስፈልገው ነበር። ሌላው በሐዋርያት ሥራ መጽሐፍ ውስጥ ወደ ጌታ የመጡ ሰዎች በብዛት ሃይማኖተኞች ነበሩ። ነገር ግን ሃይማኖተኛ
መሆናቸው በኢየሱስ ክርስቶስ አምኖ ከመዳን ውጭ ወደ እግዚአብሔር ሊያደርሳቸው አልቻለም። ሃይማኖተኝነት ወይም ሃይማኖት ተግባራትን ማድረግ በኢየሱስ ክርስቶስ ሳያምኑ ማለት ነው። ያንን ማድረግ ሰዎችን ወደ ድነት አያደርሳቸውም። ለምሳሌ በጴንጤቆስጤ ቀን ወደ ጌታ የመጡ 3000 ሰዎችን ተመልከቱ። የመጡት ወደ ኢየሩሳሌም ለመስገድ ነው። ሐዋርያት ሥራ ምዕራፍ 2 ላይ ማለት ነው። እነዛ ሁሉ ሰዎች ግን አይሁዶች ነበሩ፣ ስለ እግዚአብሔር ያውቁ ነበር። ኢቭን አንዳንዶቹ ሃይማኖታዊ ስርዓት ለመፈጸም ነው የመጡት፣ ግን ድነት ያስፈልጋቸው ነበር። ኢትዮጵያዊ ጀንደረባ የኢሳይያስን መጽሐፍ ያነብ ነበር። የሚያነበው መጽሐፍ ግን አልገባውም። ለሃይማኖት ጉዞ ከንግስቲቱ ጋር ነው ተያይዞ ወደ ሐዋርያት ሥራ ምዕራፍ 8ን ስታነብ። እንደዛ ማድረጉ ግን ያለ እምነት ስራ ብቻ መስራቱ ያንን ነገር ማድረጉ በራሱ ግን ድነትን ሊያስገኝለት አልቻለም። ድነት ያስፈልገው ነበር። ወንጌል ሊሰበከው ይገባ ነበር። እነ ሊዲያን የሐዋርያት ሥራ ምዕራፍ 16 ላይ ኢቭን ጳውሎስ ራሱ ሐዋርያት ሥራ ምዕራፍ 22 ላይ ሄዳችሁ በተለይ ቁጥር 3ን አንብቡ። ያስፈልጋቸው ነበር እነዚህ ሰዎች ምንም ያክል ሃይማኖተኛ ቢሆኑ ምንም ያክል ሃይማኖትን ተከትሎ ለእግዚአብሔር የሚቀኑ የሚመስሉ ሰዎች ቢሆኑም በኢየሱስ ክርስቶስ አምነው በጤናማው መንገድ ወደ እግዚአብሔር የጽድቅ መንገድ እስካልገቡ ድረስ የእግዚአብሔርን ጽድቅ አግኝተው በእግዚአብሔር ፊት ሕጋዊ ስታተሳቸው እስካልተቀየረ ድረስ እነዚህ ሰዎች ድነዋል ልንል አንችልም ማለት ነው። ይሄም ወንጌል የተሳሳተ ነው። ሌላው ማናችንም በመልካም ስራችን አንጸድቅም፣ አንድንም። ጽድቅ ሙሉ በሙሉ የእግዚአብሔር ስጦታ ነው። ይህንን መጽሐፍ ቅዱስ ክሊር ላይ ያስተምረናል። ሁላችንም የምናውቀው ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9፣ ቲቶ ምዕራፍ 3 ከቁጥር 4 እስከ 7 ይህንን ማየት እንችላለን። ማንም ሰው በኢየሱስ ክርስቶስ በማመን እንጂ በራሱ ስራ በእግዚአብሔር ፊት መጽደቅ አይችልም። አንዳንድ ጊዜ ጠማማው ወንጌል ከእግዚአብሔር ወንጌል ጋር እንዲመሳሰል ተደርጎ ስለሚሰራ ክርስቲያኖች ሳያውቁት የዚህ ወንጌል ጠበቃ ሆኖ ትክክለኛውን የእግዚአብሔርን ወንጌል ሲቃወሙ ይታያል። ነገር ግን በምንም ምክንያት ይሁን ከዚህ ከእግዚአብሔር ወንጌል ውጭ የሆነ ልዩ የሆነ ሄትሮስ የሆነ ወንጌል ጋር የሚተባበሩ ሁሉ የመረገም አደጋ ያንዣበበባቸው ናቸው። ጳውሎስ እንደሚለው እኛ ራሱ ምላስ ገልብጠን ባለፈው ከሰበክነው ወንጌል ስለ ኢየሱስ ከሆነው ወንጌል በክርስቶስ ጸጋ እናንተን ወደ ራሱ ከጠራችሁ ከእግዚአብሔር የተለየ የሆነ ወንጌል ብንሰብክላችሁ መላእክት ቢሆኑ የሰማይ መላእክት ባለፈው እሱ ሲወለድ እንኳን ደስ ያላችሁ በሰማይ ባሪያም በምድርም ያላችሁ ሰዎች አዳኝ ተወልዶላችኋል ብለው ያወጁት መላእክት ምላሳቸውን ገልብጠው መጥተው ሌላ አዲስ መልካም ዜና ቢያውጁ የተረገሙ ይሁኑ ይላል። let them be cursed አናቴማይዝድ ይሁኑ። ለምን? ምክንያቱም እግዚአብሔር ያለው አንድ ወንጌል ነው። ዘፍጥረትም ላይ ራእይም ላይ በመካከሉም ሌላ ወንጌል እግዚአብሔር የለውም። አንድ ወንጌል ነው ያለው። እሱስ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ለምን? ያለ እሱ መዳን የለም። የኢየሱስ ክርስቶስ ደም፣ የኢየሱስ ክርስቶስ ስቅለት፣ የኢየሱስ ክርስቶስ ስራ፣ የኢየሱስ ክርስቶስ ምልጃ፣ እነዚህ ነገሮች ከነዚህ ነገሮች ውጪ የሰውን ልጅ ድነት ማሰብ አይቻልም። ሶ ምንድነው የምትለን? የገላትያ ሰዎች ሆይ እንደዚህ ካለው አውትስታንዲንግ የሆነ አውተንቲክ የሆነ ጋስፕል ተለይታችሁ ወደ ልዩ ወንጌል ሄትሮስ ወደሆነ ወንጌል ሰዎችን ሊያድን ወደማይችል ወንጌል በፍጥነት በመዞራችሁ በጣም ገርሞኛል። ይሄ ወንጌል ግን ተመሳሳይ ወንጌል አይደለም። አሁን እኛ ከምንሰብከው ጋር አንድ አይነት ወንጌል አይደለም። የሚያደናግሯችሁን የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አሉ። ብዥታን የሚፈጥሩ አሉ። ስለዚህ ከነዚህ ተጠንቀቁ ነው። ሌላኛው ምናልባት ፕሮቴስታንቶችን በጣም የሚመለከተው እምነት ብቻ የሆነ ወንጌል፣ እምነት ብቻ የሆነ ወንጌል ትሩ ፌዝ አሎን ከአምስቱ የሪፎርሜሽን ሞቶዎች መካከል እኛም ከምናምንባቸው አምስቱ ብቻዎች መካከል አንዱ ሶላ ፊዴ ነው፣ ወይም ደግሞ ትሩ ፌዝ አሎን ወይም በእምነት ብቻ የምንለው ነው። ይህም ግን አንዳንድ ጊዜ የእምነት ብቻ ወንጌል እስከ መሆን ይለጠጣል። ምን ማለት ነው ይሄ ካልን፣ ይህ ወንጌል ደግሞ አንድ ሰው በእምነት ብቻ ይድናል ብሎ የሚያስተምር ወይም ደግሞ ፌዝ ኦንሊ፣ ይህንን በደንብ ያዙት እንዳትስቱ ማለት ነው። ፌዝ ኦንሊ ማለት ነው። እነዚህ ምንም አይነት ለወንጌል መታዘዝ አያስፈልግም። በተለይ ጥምቀት ምንም አስፈላጊ አይደለም፣ ዋናው እምነት ብቻ ነው ብሎ የሚያምኑ ናቸው።
ይሄኛው መዳን በስራ ነው ለሚሉት በቀጥታ መልስ ለመስጠትና ለመቃወም በድነት ውስጥ የእምነትን ሚና ለጥጦ የመመልከት አባዜ ነው። ከዚህ ጋር ተያይዞ የሚታየው ሌላኛው ፈተና አመክንዮንና በስሜት ሕዋሳት የሚገኘውን እውቀት ሁሉ የሚክደውና እምነትን ከሩቅ ምስራቅ ባዕድ ልምምድ ጋር የሚያመሳስለው የእምነት ቃል እንቅስቃሴ ነው። እንደዚህ ያለው ይሄ እምነት ቃል እንቅስቃሴ ኑፋቄ ነው። ምክንያቱም በእነዚህ አስተሳሰብ እምነት ራሱን የሚገልጥበት ምንም መንገድ የለውም። በአንደበት አምናለው አመንኩ ሆነ አመንኩ ወይም አምኛለው እመን እንደዚህ ያሉ ዛቻዎች እንጂ እንደዚህ ባሉ እወጃ ብቻ አንድ ሰው መዳን እንደሚችል የሚያስተምሩ ናቸው። ሰው በአንደበቱ የሆነ ነገር በመናገር መዳንም መጥፋትም እንደሚችል የሚያስተምሩ ናቸው። እምነት ብቻ የሆነ ኤቪደንስ የሌለው ብቻውን ፌዝ ኦንሊ የሆነ በውስጡ ምንም አይነት ስራ የሌለው ፍሬ የሌለው ማለት ነው። በዚህ እምነት እንድናለን ብሎ የሚያምኑ ናቸው። ይህም ሐሰተኛ። በዚህም እንደ ዳነ በሚያስበው ሰው ዘንድ ምንም የመንፈስ ፍሬ እንዲታይ መጠበቅ ትክክል አይደለም ማለት ነው። በእነሱ አስተምሮ መጽሐፍ ቅዱስ ማንም ሰው በስራው ሳይሆን በእምነት ብቻ እንደሚጸድቅ በግልጽ ያስተምራል። ነገር ግን ይህ እምነት ስራ ፈት እምነት ነው ብሎ ደግሞ መጽሐፍ ቅዱስ አያስተምርም። አንድ ሰው ኢቭን እምነቱ ጤናማ መሆኑ የሚታወቀው እምነቱ በስራ ራሱን ሲገልጥ ነው። ይሄኛውም ወንጌል አሁን የምንላችሁ እምነት ብቻ የሆነው ወንጌል መጽሐፍ ቅዱስን መሰረት ባደረጉ በቤተ ክርስቲያን አባቶች የተወገዘ ወንጌል ነው። ምክንያቱም አንደኛ ወንጌል ጭፍን እምነትን ሳይሆን ለክርስቶስ መታዘዝን ይጠይቃል ወይም ደግሞ ያካትታል በውስጡ። ጌታችን ኢየሱስ ክርስቶስ የድነታችን ጀማሪና ፈጻሚ ነው። ስለዚህ እርሱን ልንታዘዝ ያስፈልጋል። መጽሐፍ ቅዱስ ይህንን በግልጽ ያስተምራል። ዕብራውያን ምዕራፍ 5 ከቁጥር 9 ማየት እንችላለን። ጳውሎስ ይህንን እውነት በተለያዩ ክፍሎች ተናግሯል። ለምሳሌ ቅድም ባየነው ሮሜ ምዕራፍ 1 ከቁጥር 5 ላይ፣ እዛው ሮሜ ምዕራፍ 16 ከቁጥር 25 እስከ 26 ላይ፣ ሌሎች በርካታ ክፍሎች ላይም ጳውሎስ ለወንጌል እውነት መታዘዝ እንዳለብን፣ ሰዎች እምነታቸውን በመታዘዝ እንዲገልጹ ያስተምራል። ጳውሎስና ጴጥሮስ ወንጌሉን ያልታዘዙትን ሰዎች ሲቆጡ ተመልክተናል። ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 7 ቅድም ያነበብነው ክፍል አለ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 17 አለ። ብቻውን በሆነ እምነት አልዳንም። እምነት ራሱን በስራ ሊገልጥ ያስፈልጋል። ያዕቆብ ምዕራፍ 2ንም ማጥናት እንችላለን ሄደን እዛ ውስጥ ቁጥር 17 ቁጥር 20 ቁጥር 24 ቁጥር 26ን በደንብ ካጠናን ወንጌል እንደውም ጤናማው እምነት ራሱን በስራ የሚገልጥ እንደሆነ እንመለከታለን። ሁለተኛው ምክንያት በጣም ብዙ ሰዎች የተለያዩ ስራዎችን ለይቶ የመመልከት ችግር አለባቸው። ነገር ግን ለመዳን በሚደረግ ጥረት ውስጥ ጥቅም ላይ የሚውል የትኛውም ሕግና ስራ ከንቱ ነው የሚሆነው። በእግዚአብሔር ፊት ተቀባይነትን ለማግኘት የምናደርገው የትኛውም እምነትም ሆነ የትኛውም ኢቭን እምነት ራሱ ስራ ይሆናል። በእግዚአብሔር ፊት እምነቴን አይቶ ነው እግዚአብሔር ያዳነኝ፣ እምነቴ ብቻ ነው ይህንን ያደረገው ካልን እሱ ራሱ ጣዖት ይሆናል ማለት ነው፣ ስራ ይሆናል። ምክንያቱም ሕግና ስራ በድነታችን ውስጥ የራሳቸው ስፍራ አላቸው እንጂ ድነታችንን አልፈጠሩትም። ማንምም በየትኛውም አይነት ስራ ደግሞ አይድንም። የሕግ ስራ ወይም ደግሞ የሙሴ ሕግ ማንንም ማጽደቅ የማይችል ነው። ማንም በዚህ ስራ አይጸድቅም። ገላትያ ምዕራፍ 2 ላይ እናየዋለን። በእርግጥ ደግሞ ማንም ሰው ሕግን በፍጽምና መፈጸም አይችልም። ለድነት የሚሰሩ ወይም ሜሪቶሪየስ ወርክስ የሚባሉት በቀጥታ ድነትን ለማግኘት ዓላማ ተደርገው የሚሰሩ ስራዎች ናቸው። ማንም በዚህ ደግሞ አይጸድቅም። ኤፌሶን ምዕራፍ 2ን፣ አንደኛ ጢሞቴዎስ ምዕራፍ 3ን መመልከት እንችላለን። የእግዚአብሔር ስራዎች እርሱን እንድናስደስት ወይም እርሱ እንድንሰራቸው ያዘዘን ስራዎችን ቢሆኑ ስለ ዳንን እና የእግዚአብሔር ልጆች ስለሆንን የምንሰራቸው እንጂ ለመዳን ወይም የእግዚአብሔር ልጆች ለመሆን የምንሰራቸው ስራዎች አይደሉም። ዮሐንስ ወንጌል ምዕራፍ 6 ከቁጥር 28ን መመልከት እንችላለን። ለድነት የሚሆነው የእግዚአብሔር ሥራ ለአንዴና ለመጨረሻ ጊዜ በልጁ በኢየሱስ ክርስቶስ በኩል በሙላት ተሰርቶ ተፈጽሟል፣ እርሱም ፈጸመ ብሏል። ድነትን በእግዚአብሔር ፊት ጽድቅን ሊያጎናጽፈን የሚችለው እግዚአብሔር ሊቀበለው መልካም መዓዛ የሆነለት ሥራ በልጁ በኢየሱስ ክርስቶስ በኩል ተሰርቶ ተጠናቋል።
ያንን ማመን ነው። ማመናችን ግን ያንን ስራ አልከሰተውም። ማመናችን የኢየሱስ ክርስቶስን ስቅለት አልሰራውም። የኢየሱስ ክርስቶስን ስቅለት ማመናችን አድኖናል። ያንን ደግሞ በልባችን የሚሰራው ጌታ መንፈስ ቅዱስ ነው። እግዚአብሔር በሉዓላዊነቱ ነው በሰው ልጆች ውስጥ ዳግም ልደትን የሚሰራው። በኢየሱስ ማመን የእግዚአብሔር ስራ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 29 ላይ እንመለከተ ወይም እግዚአብሔር የሰው ልጅ ሁሉ ለመዳን እንዲያደርገው የሚፈልገው እርሱ በላከው በአንድያ ልጁ ማመን። ስለዚህ በኢየሱስ ክርስቶስ ማመን በእግዚአብሔር ፊት ድነትን የሚያስገኝ ነው። ጀንዋይን የሆነ እምነት ደግሞ ራሱን በስራ ይገልጣል። የኃጢአት ንስሐ የእግዚአብሔር ስራ ነው። ሰው ንስሐ ይገባል። ማመኑ የሚታወቀው ስራ ሲሰራ፣ ምን ንስሐ ሲገባ። የሐዋርያት ሥራ ምዕራፍ 17 ከቁጥር 30 ላይንም መመልከት እንችላለን። በመጽሐፍ ቅዱስ ውስጥ እግዚአብሔር እንደሚቀበላቸው ከተነገሩን ጤናማ ተግባራት መካከል በእውነተኛ ንስሐ ወደ እግዚአብሔር ጤናማ መንገድ መመለስ ነው። ስለ ኢየሱስ መመስከር በሮሜ ምዕራፍ 10 እንደተነገረው የእረኛውን ድምፅ ለበጎቹ ማሰማት፣ ይህም መልካም ስራ ነው። ግን እምነታችን ጤናማ መሆኑ ራሱን የሚገልጥበት መንገድ እንጂ እምነታችንን የከሰተ ስራ አይደለም። ሰዎች ኢየሱስ ክርስቶስን በመስበክ አይድኑም። ስለ ዳኑ ይህንን የዳኑበትን ድነት ግን ለሌሎች ያውጃሉ ወይም ደግሞ ይሰብካሉ። እነዚህ ከላይ የተጠቀሱ ስራዎች ግን በራሳቸው አያድኑንም። ወይም እነዚህን ስራዎች የምንሰራው ለመዳን ብለን ከሆነ ወይም ይህንን በመስራታችን ነው ድነትን ያገኘ ነው የምንል ከሆነ ድነታችን ጤናማ አይደለም። ሉቃስ ወንጌል ምዕራፍ 17 ከቁጥር 10ን መመልከት እንችላለን። ምክንያቱም የድነት መንገድ አንድ ነው፣ እሱም ስም አለው፣ ኢየሱስ ክርስቶስ ይባላል። ስለዚህ ጥምቀት የእግዚአብሔር እንጂ የሰው ስራ አይደለም። ነገር ግን ጥምቀት አያድንም። ጥምቀት እግዚአብሔር እንድናደርገው ከሰጠን ሳክሪድ ከሆኑ ስርዓቶች መካከል አንዱ ነው እንጂ ድነትን መቀበያ መንገድ አይደለም። ጸጋን መቀበያ መንገድ ግን ነው። እንድናደርገው በኢየሱስና በሐዋርያቱ ታዟል እንድንጠመቅ። ይህንን በጣም በርካታ ምዕራፎች ውስጥ ሄዳችሁ መመልከት ትችላላችሁ። እግዚአብሔር በዚህ ውስጥ ስራውን ይሰራል። ከኢየሱስ ክርስቶስ ጋር አንድ የምንሆንበት መንገድ ነው። ለጥምቀት ስንታዘዝ ሌሎች እግዚአብሔርን እንዲያመሰግኑ እንረዳለን። በጥምቀት ደግሞ ከእርሱ ጋር መተባበራችንን እናውጃለን። ስለዚህ ስናጠቃልለው ልዩ ወይም ደግሞ ጠማማው ሐሰተኛው ወንጌል ሁል ጊዜ ይኖራል። ሐሰተኛው ወንጌል በቁጥርም በአይነትም እየጨመረ እንደሚመጣ መጽሐፍ ቅዱስ ያስተምረናል። ስለዚህ የሐሰት ትምህርት እየቀነሰ እንደሚመጣ በማሰብ ተስፋ ከማድረግ ወጥተን ጤናማውን ወንጌል ማስተማር ላይ ትኩረት ማድረግ መጽሐፍ ቅዱሳዊ እርምጃ ነው። ምክንያቱም ሐሰተኞች በርካቶች ናቸው። ለምሳሌ የእምነት ቃል እንቅስቃሴ፣ የብልጽግና ወንጌል፣ ግኖስቲሲዝም፣ የሞርሞን ኑፋቄ፣ ሽንቾንጂ የሚባለው አሁን አዲስ የመጣው ምናልባት እግዚአብሔር ጊዜና እድሉን ከሰጠን ይህንን አደገኛ ትምህርት እናየዋለን። ሽንቾ እንጂ አዲስ እየመጣ ያለ ሳውዝ ኮሪያን መሰረት ያደረገ እንዲሁ በየጊዜው በርካታ የሐሰት ትምህርቶች አሉ። ሐሰተኛ ሐዋርያት፣ ሐሰተኛ ነቢያት ሀገራችንን እንደ ጉንዳን ወረዋታል። የኢትዮጵያ ወንጌላዊውን ክርስትና መዝምዘው ጨርሰውታል። በጣም በቁጥር እየሰፋ ይሄዳል። መፍትሄው ምንድን ነው? ልዩ የሆነውን ወንጌል ነቅሶ አውጥቶ በቅዱሳት መጽሐፍት እውነት እንደ ጠንካራው ጳውሎስ መናገር፣ መቃወም ያስፈልጋል። ቀደም ብለን እንዳልነው ደግሜ ላለው ማንም ከተቀበላችሁት ከዚህ ወንጌል ሌላ ቢሰብካችሁ የተረገመ ይሁን ይላል። አሁን እኔ ጎሽ ለመባል የምሸው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣራሩ ነው? ምክንያቱም ክስ ስለነበረበት የተላከው በሐዋርያቱ ነው። ሐዋርያቱ ነው የላከው። እሱ በራሱ ሌጂቲሜት ፓስተር ወይም ሌጂቲሜት ሐዋርያ አይደለም ለሚሉት ነው። እኔ እግዚአብሔርን ነው። ሌላ ቦታ ላይ ታውቃላችሁ ልብና ኩላሊትን የሚመረምር እግዚአብሔርን ደስ እንደሚያሰኝ እንጂ ሰዎችን ደስ እንደሚያሰኝ አይደለም ብሏል። ስለዚህ ሐዋርያው ጳውሎስ ለሰዎች ታይታ ብሎ ለጉባኤ ደስታ ብሎ ወንጌል የሚሰብክ ሐዋርያ አልነበረም። ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር ይላል። ሰዎችን ጉባኤው ምን ይፈልጋል፣ ጉባኤው ምን ያስባል እያልን ከማሰብ እንደዚህ ያለውን ዲስከሽን ከማድረግ ወጥተን ልዩ የሆነውን አደገኛ የሆነውን ወንጀለኛ የሆነውን ማህበረሰቡን በስጋም በመንፈስም እየጎዳ ያለውን የሐሰት ትምህርት በስም ጠርተን ልናወግዙ ያስፈልጋል። በውስጥ ያሉትን መንጋዎቻችንን ደግሞ ጤናማውን የእግዚአብሔርን ቃል በወቅቱ መመገብ ያስፈልገናል። በቅዱሳት መጽሐፍት አስተምህሮ ላይ ተኝተን
የቤተ እምነታችንን ጤናማ አስተምህሯዊ ጉዳይ ለምእመኑ ሳናስተምር ሐሰተኞች እየቀረደዱ ሲበሉን እየቀረደዱ ከውስጥ ምእመኑን እያወጡ ለገዛ ምኞታቸውና መሻታቸው መጠቀሚያ ሲያደርጓቸው እየወጣን በየጊዜው በመግለጫና በዛቻ አንዘልቀውም፣ አንችለውም። መሬት ረግጠን በጤናማው ወንጌል ላይ ልንቆም ያስፈልጋል። ስለዚህ በክርስቶስ ኢየሱስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደናግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘለዓለም የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘለዓለም የተረገመ ይሁን። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣሩ ነው? ሰዎችን ደስ ለማሰኘት እምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ይህ የእግዚአብሔር ቃል ነው። ተቀመጡ፣ መጽሐፍ ቅዱስ ክፈቱ፣ ጸልዩ፣ ተወያዩ። ሐሳብ አስተያየት ካለ እንወቀው። ጸጋና ሰላም ይብዛላችሁ።